ጌታ ሆይ ቶሎና ተስፋችን አሁንም እዚህ ጋር መጠንቀቅ ያለብን ለክርስቲያን ተስፋ ማለት የእግዚአብሔር መምጣት ነው። በመካከል መቆያ የሚሆኑን ብዙ ነገሮች አሉ። ማደግ፣ መለወጥ፣ መደሰት፣ እነዚህ ሁሉ ልጅ ወልዶ ማሳደግ፣ በዳር እነዚህ ደስ የሚሉ ነገሮች እናሳልፋለን። እነዚህ ጊዜያዊ ናቸው፣ መሸጋገሪያ ናቸው። ዋናው የምንጠብቀው ግን የጌታችን የኢየሱስ ክርስቶስ ዳግም መምጣት ነው። ስለዚህ የዛሬ ወንጌል የሚያስታውሰን በእርግጥ ጌታ ዳግም ይመጣል፣ ነገር ግን እስከ መጨረሻ ግን የሚጸና እርሱ ይድናል። በመካከል እንዳንዘናጋ በተስፋ እንድንጠብቅ ያሳስበናል። እንግዲህ ጠዋትም ያለው የቤተ ክርስቲያን አስተምህሮ ወይም የቤተ ክርስቲያን መመሪያ የሚጠቅመን ለምን መሰላችሁ? እንዳንዘናጋና እንዳንሰለች ወደኋላ እንዳንል በየጊዜው አዳዲስ መርሃ ግብሮች በመስጠት መጨረሻውን ለመጠበቅ እንቅልፍ እንዳይወስደን ታነቃቃናለች ማለት ነው። ምናልባት ይህንን በተለመደ የማህበራዊ ሕይወት ቋንቋ ብናስቀምጠው አንዳንድ ጊዜ ለቅሶ ቤት ስትቀመጡ ወይም የሆነ ብዙ ሰው የተሰበሰበበት ቦታ ስትቀመጡ ካልተጫወትን ሻይ ቡና ካልተባለ እንቅልፍ ይመጣል አይመጣም? ይመጣል አይደል? ስለዚህ እንቅልፍ እንዳይወስደን ሻይ ቡና እንላለን፣ እንጫወታለን፣ ታሪክ እናወራለን እያልን እንደዚህ እንቀጥላለን። በቤተ ክርስቲያንም ስርዓት አምልኳችን የቤተ ክርስቲያን አስተምህሮ ያ የምንጠብቀው አምላክ ሳይመጣ እንዳንተኛ፣ እንዳናንቀላፋ፣ እንዳንዘናጋ እንደገና እንድንታደስ ንቁ እንድንሆን የሚያሳስበን አጋጣሚ ነው። ስለዚህ በዚህ መካከል ግን ፈተና አለ። እንግዲህ የህይወት ምስጢር ነው። አንዳንድ ጊዜ እንላለን እኔ ክርስቲያን ነኝ፣ ቆራቢ ነኝ፣ ቅዳሴ እሰማለሁ፣ ይሄ አደርጋለሁ፣ ግን ለምን እታመማለሁ? ለምን ይሄ ችግር ይገጥመኛል? ለምን ሀዘን ይገጥመኛል? ለምን ይሄ ይገጥመኛል? ለምን ጥያቄዎች ይኖራሉ። ቃሉ ያለን መስቀላችሁን ተሸክማችሁ ተከተሉ፣ በፈተና መካከል በጽናት ጠብቁ እንጂ እናንተ ክርስቲያን ስለሆናችሁ ቅዳሴ ስለምታስቀድሱ ምስጢራት ስለምትሳተፉ መከራ ችግር አይገጥማችሁም አላለም። ያጋጥማችኋል፣ ግን ብቻችሁን አይደላችሁም። እኔ ከእናንተ ጋር ስላለሁ ትበረታላችሁ። ይኸውም እግዚአብሔር ከኛ ጋር ነው። እግዚአብሔር ከኛ ጋር መሆኑን ስለምናውቅ በሐዘን፣ በችግር፣ በመከራ፣ በውድቀታችን ሁሉ ጸንተን እንቆማለን። እንግዲህ እዚህ ጋር እንደ ትልቅ ምሳሌ መጥቀስ ያለብን እናታችን ቅድስት ድንግል ማርያም ነው። ቅድስት ድንግል ማርያም ከማናችንም በላይ ክርስቶስን የተከተለች የእግዚአብሔርን ቃል የፈጸመች በሁሉ መልኩ የተመሰገነች ናት። ግን መከራ፣ ችግር፣ ሐዘን አልደረሰባትም። ሕይወቷ ሙሉ እንዲያውም መከራ፣ ችግር፣ ሐዘን የተሞላ ነበረ። ግን ዋስትናዋ አንድ ነገር ብቻ ነው። እግዚአብሔር ከአንቺ ጋር ነው ብሏታል መልአኩ። አይዞሽ እግዚአብሔር ከአንቺ ጋር ነው። ስለዚህም በዚያ ጸንታ ተጓዘች። እንግዲህ ለእኛም ለክርስቲያኖች መጨረሻው ገና ነው። በመካከሉ ብዙ ፈተና መከራ ይኖራል። ነገር ግን የሚጸና የእግዚአብሔር ከእሱ ጋር መኖሩን አውቆ የሚበረታ በተስፋ የሚጠብቅ እርሱ ይድናል። እርሱ እስከ መጨረሻ ይዘልቃል። እርሱ በእርግጥም ከጌታ ጋር ይገናኛል። ነገር ግን ከኛ በኩልም የሚጠበቅ ነገር አለ። እንዴት ነው እኛ የምንኖረው? በእርግጥም ጌታ የሚመጣበት ቀን በመጠበቅ ነው። እንግዲህ አሁን ጌታ ሆይ ቶሎና የሚል መዝሙር ስንዘምር ትንሽ ድፍረት ይጠይቃል ማለት ነው። ዝግጁ ነን ማለት ነው። ዝግጁ ነን እውነትም ደርሰናል፣ ተዘጋጅተን ነው የምንጠብቀው? ወይስ ቢደርስብን ቢመጣ ተዘጋጅተን ነው የሚያገኘን? ወይስ እንደነዛ ልጃገረዶች ዘይት ልንገዛ በወጣንበት ነው የሚያገኘን? ስለዚህም ቅዱስ ጴጥሮስ ያንን ቀን በመጠበቅ ካላችሁ ይላል በአንደኛው ጴጥሮስ ምዕራፍ 3 ቁጥር 10 ላይ እነዚያን ቀኖች በመጠበቅ ከሆነ የምትኖሩት ከክፋት ራቁ፣ መልካም አድርጉ፣ ሰላምን ፈልጉ፣ ሰላምንም ተከተሉ። ስለዚህ ያንን ቀን በሚጠብቅ ሰው ሁኔታ እንድንገኝ ይጠበቃል ማለት ነው። ስለዚህም በእምነት፣ በፍቅር፣ በተስፋ እንድንቆይ ይጠብቃል።
ስለዚህ የተሰጠን ጸጋ አለ። የተሰጠን ጸጋ ለማቆየት ደግሞ በእኛ በኩል መልካም ሕይወት፣ መልካም ተግባር፣ መልካም አካሄድ ይጠይቃል። አሁንም ጠዋት ከተነጋገርንበት ቋንቋ አካሄድ ብሄድ ይህንን ቀን በመጠበቅ ካለን መቆም የለብንም። እየሄድን ነው መጠበቅ ያለብን፣ እየተጓዝን ይኸውም እየተለወጥን። እንግዲህ ቅድም እኛ ካህናቶች ከትምህርት በኋላ ንስሐ ላይ ነበር፣ ብዙ ሰው ሲናዘዝ ነበር። ትልቅ ነገር ነው። ንስሐው ግን ቀጣይነት ያለው የህይወት ለውጥ ያገናዘበ መሆን አለበት። ንስሐ መግባት ማለት በአዲስ መልክ ለመጀመር ጉዞአችን ሀ ብለን ለመጀመር በመወሰን ይኸውም ለዚያ ቀን በመዘጋጀት መሆን ይቻላል። ስለዚህ መጓዛችንን ማቆም የለብንም። ሁለተኛ ያንን ቀን በተስፋ የምንጠብቅ ከሆነ እርስ በርሳችን በፍቅር ይቅር በመባባል በመቻቻል በመረዳዳት ያለንን በማካፈል ደስ በሚል ወንድማማችነትና እህትማማችነት መኖር ይኖርብናል። ያንን ቀን በመጠበቅ ላይ ካለን ችግሮች ያጋጥማሉ፣ መውደቅ መነሳት አለ፣ ፈተና አለ። ግን እግዚአብሔርን መጠበቅ መቻል አለብን። እግዚአብሔርን መጠበቅ መቻል አለብን። በጨለማ ውስጥ ብርሃን ይኖራል ብለን መጠበቅ፣ በዚህ ጨለማ ውስጥ ብርሃን ይኖራል ብሎ መጠበቅ። እንግዲህ እነዚህ በሁለት ቃላት ማጠቃለል ይቻላል። ይህንን ቀን በመጠበቅ ላይ ካላችሁ የመጀመሪያው ነገር ጽናት ይጠይቃል፣ ጽናት። ሁለተኛው ያለማቋረጥ መጠበቅ። ለዚህም ነው የወንጌሉ ቃል እስከ መጨረሻ የሚጸና እስከ መጨረሻ የሚጠብቅ እርሱ ይድናል። ስለዚህም የተወደዳችሁ ወንድሞች እና እህቶች ይህ የጾም ወቅት ጥሩ አጋጣሚ ነው። ይህ ወቅት ጥሩ አጋጣሚ ነው። ነገር ግን የጾሙ ወቅት ከቀጣዩ ጊዜ የተገነጠለ ብቻው የሚወሰድ አይደለም። እንዲያውም ምናልባትስ ይሄ የጾም ወቅት ከዛም በመቀጠል ለምንጓዘው ጉዞ ነዳጅ፣ ኃይል የምናጠራቅምበት ጊዜ መሆን አለበት። በጾሙ ወቅት ተጋድሎ አድርገን ጸልየን ልክ ጾሙ ሲያልቅ ግን ወደ ነበርንበት የምንመለስ መሆን የለበትም። ያ ከሆነ በእርግጥም ቀጣይነት